ሰላም ሰላም ዛሬ ጀበናን እንዴት አድርገን እንደምናሟሽ እናያለን። እንደምታዩት አዲስ ጀበና ነው። ጀበናው ሳይታጠብ ውሃ ሳይነካው እንደዚህ እሳት ላይ ጥደዋለሁ። አሁን ይሄኛውን የምናየው ብዙ ጊዜ እሳት ማንደድ ከሰል ወይ ደግሞ የእንጨት ማንደድ የማይቻልበት ቦታ ላይ ላሉ ሰዎች ነው። ማድቤት የሌላቸው ውጪ እሳት ማቀጣጠል ለማይችሉ ነው እና በጋዝ ላይ የምናደርገው ቢኖረን በከሰል ማድረግ ብንችል ወይ ደግሞ በእንጨት ምድጃ ላይ ብናደርገው የበለጠ ጥሩ ነው የሚሆነው። ለምን እሳቱ ሙሉ በሙሉ ያገኘዋል ጀበናውን ማለት ነው። ከሌለን ግን ይህን አማራጭ ከሌለ ለምሳሌ በውጭ የሚኖሩ ሰዎች እንደዚህ ማድቤት የሌላቸው ሰዎች ከሆንን ደግሞ ከሰልም እንጨትን መጠቀም ካልቻለን እንደዚህ አድርገን ጋዝ ላይ ለኩሰን በእሳት በጣም ማንቃቃት ማለት ነው። ጀበናዋን እሳት ላይ ጥደን ባዶዋን እንደዚህ እያገላበጥን ማቃጠል ማለት ነው። ስታዩት ጥቁር ነበር። አሁን ጀበናው እያዘዟርኩ ሳቃጥለው እዩት። አንዳንድ ቦታ ላይ አሁን ቡኒ እየሆነ ነው እና በፈልግ ራሱ ከለሩ ሙሉ በሙሉ ቡኒ እንዲሆን መተው እችላለሁ። እዚህ ጋር ፊት ለፊት እንደምታዩት ቡኒ እንደሆነው በተለያየ ቦታ እያዟዟርኩኝ ሁሉንም አንድ አይነት ከለር ማድረግ እችላለሁ። አሁን ግን እንደምታዩት እጁን፣ አንገቱን፣ አፍንጫውን ጠቅላላ ሁሉም እሳት በደንብ ማግኘት አለበት። እሳት በደንብ ካላገኘ በኋላ ላይ ውሃ ሲነካው ስለሚርስ ቶሎ ይሰበራል ወይም ይሰነጠቃል። በተለይ ከስር ቂጡን በጣም ማቃጠል አለብን። ጥደ ነው ረዥም ሰዓት ቢያንስ 1 ሰዓት ያህል ይፈጃል ወይም ከዛ በላይ ይፈጃል። ሁሉንም በደንብ አድርገን ለማቃጠል ማለት ነው፣ ለማሟሸት። እንደምታዩት በደንብ ከተቃጠለና ከተሟሸ በኋላ ከጎን ውሃ ጥዳለው፣ ቡና አደርግበታለሁ። ቡና ካለን ደግሞ የተረፈ አፍልተን እሱንም ቢሆን ችግር የለውም። በደንብ አፍልተ ነው። በጣም የጋለ ውሃ መሆን አለበት። ቀዝቃዛ ውሃ ከሆነ ጀበናዋን ይሰነጥቅብናል። በደንብ ሲፈላ እላዩ ላይ እንደዚህ እንጨምርበታለን። እላያችን ላይ እንዳይረጭ መጠንቀቅ አለብን። ከዛ በደንብ ውስጡን ጨምረዋለን። ወደ ላይ በጣም ይወጣል፣ ወደ ላይ ይገነፍላል የጋለ ስለሆነ ጀበናው። ቀዝቃዛ ውሃ ብናረግበት እዚህ ላይ አሁን ስንጥቅ ነው የሚልብን። ስለዚህ በሞቀ ውሃ በደንብ አድርገን እንዲካረግን በኋላ እስኪቀዘቅዝ እንጠብቀዋለን። እላዩ ላይም ውስጡም የተረፈንን ቡና ድፍትፍት እናደርግበታለን ማለት ነው። በደንብ ውስጡ በተለይ በደንብ ሙልት አድርገን መጨመር አለብን። እስከሚቀዘቅዝ ድረስ እንጠብቅና ባተላው እንደዚህ እሽት አድርገን እናጥበዋለን። ባተላ መታጠቡ ደግሞ ጀበናዋ ወዛም እንድትሆን ያደርጋታል። መጀመሪያ ስናሟሽ ሁል ጊዜ ባተላ በደንብ አድርገን ማጠብ አለብን፣ እሽት አድርገን። በኋላ አመዳም ጀበና ነው የሚሆነው ማለት ነው። አመዳም እንዳይሆንብን እሽት አድርገን ማጠብ ትኩስ እንዳለ እንደዚህ እና በሞቀ ውሃ በደንብ አድርገን ማጠብ። ቀዝቃዛዋ በፍጹም ማስነካት የለብንም። በሞቀ ውሃ በደንብ ጥሩ አድርገን ወይ በቧንቧው ላይ ወይ ደግሞ ጥደንም ቢሆን የሞቀ ውሃ ብቻ በደንብ ውስጡንም ውጭውንም እሽት አድርገን እናጥብና እናለቀልቃለን። ጀበናችንን እንደዚህ ቆንጆ አድርገን አጥበን ባተላው በሞቀ ውሃ ለቅልቀን ንጹህ አድርገን ካዘጋጀን በኋላ ለብቻ በጎን በማንቆርቆሪያ ወይ ባለን ሌላ ማንኛውም እቃ ቡና እንጥዳለን። የምንጥደው ቡና ላይ ቅመም፣ ቀረፋ፣ ቅርንፉድ፣ የቡና ቅመም ጥሩ የሚያደርግልንን ጨምረን እናፈለዋለን። መጀመሪያ የምናፈላውን ቡና በማንቆርቆሪያ ያፈላነውን ቡና ማለት ነው ጀበናው ላይ ገልብጠን ለ20 ደቂቃ ለ25 ደቂቃ እናንተ ከትከዋለን ማለት ነው። ይህንን ቡና አንጠጣውም። ለምን? መጀመሪያ ላይ የምንጠጣው የጀበና ቡና ውስጡ አዲስ ስለሆነች ሸክላ ይላል። ቃናው ቆንጆ አይደለም። የአዲስ ጀበና ቡና አይታችሁ ከሆነ ደስ አይልም። ቆንጆ ሽታ፣ ቆንጆ ቃና አይኖረውም። ሸክላ ነው በአጠቃላይ የሚለው። ስለዚህ በዛ ምክንያት ለ20 ደቂቃ ለ15 ደቂቃ ብናተከትክበት ቅመም ያለው ቡና ቃናው ተቀይሮ አዲስ ጀበና ማትመስልም ማለት ነው። ቆንጆ ነው የሚሆንልን። ወዲያውኑ መጠቀም እንችላለን። አሁን እንደዚህ ያፈላሁትን ቡና እንዳያችሁት ለብቻ ነው ያፈላሁት። ውስጡ ጨምርበታለሁ። ምን ጊዜም ጀበናችን አዲስ ስትሆን እስክትለምድልን ድረስ ቢያንስ ለ2 ለ3 ጊዜ ለተወሰነ ጊዜ ያህል ቀዝቃዛ ውሃ ባንጠቀም ጥሩ ነው። ሁል ጊዜ ስናፈላ የሞቀ ውሃ እያደረግን ብንጠቀም፣ ለምን? ጀበናችን ስላለመደች ይሰነጠቅብናል። አሁን እንደምታዩት እንግዲህ ጥጄዋለሁ ማለት ነው። በደንብ እየፈላ ነው። ያው እንደምታዩት ረዥም ሰዓት ተዋለሁ። በደንብ ሙሉ ውሃ አለው።
ከዛ በኋላ ግን ያንን ከጨረስኩ በኋላ ደፍቼ እንደገና አጥቤ አሁን ኖርማል ቡና ሁልጊዜም እንደምናፈላው የሞቀ ውሃ ጨምሬ ይኸው የቡናውን ዱቄት ጨምሬበታለሁ፣ እያፈላሁት ነው። አሁን የምናፈላው ቡና እንግዲህ እንደ አዲስ ጀበና ቃናው ሸክላ ሸክላ የማይል ይሆናል። ቅድም በደንብ አድርገን ቅመም ባለው ቡና ስላንተከተክ ነው ቆንጆ ቃና ነው የሚኖረው ማለት ነው። አሁን የፈላሁት እንግዲህ ትክክለኛ ሁልጊዜም የምናፈላውን አይነት ቡና ነው። ጀበናችን ረዥም ሰዓት ሳይሰነጠቅ ሳይሰበር ይቆይልናል። በዚህ አይነት መልኩ ካሟሸ ነው ማለት ነው። እቤታችሁ ውስጥ የምትኖሩበት አካባቢ ማድቤት ለሌላችሁ፣ ከሰል ማቀጣጠል ለማትችሉ፣ እንጨት ማንደድ ለማትችሉ በዚህ መልኩ ተጠቀሙ። እንጨት ቢኖረን ከሰል ቢኖረን ደግሞ የበለጠ በአጭር ጊዜ ውስጥ እንደዚህ ረዥም ሰዓት ሳንፈጅ ማሟሸት እንችላለን። ብዙ ከሰል አድርገን የሚነድ እንጨት ውስጥ ከተን ጀበናዋን ጥሩ አድርገን ማሟሸት እንችላለን። ለማናገኝ ግን ይሄ ያው እንደ አማራጭ ይሆናል ብዬ ነው ያቀረብኩላችሁ። ከሀገር ሆነው ጀበና ሲልኩላችሁ፣ ድስት ሲልኩላችሁ ሳይሟሽ እንዴት እንጠቀመው ብላችሁ ለምታስቡ ይሄ ያው አማራጭ ነው ብዬ አስባለሁ። ድስትንም በተለየ በእንደዛው በተመሳሳይ መልኩ ማድረግ ትችላላችሁ። ሌላ ጊዜ ደግሞ የድስትን ይዤላችሁ እመጣለሁ። ለዛሬው እንግዲህ ያዘጋጀሁላችሁ ይሄን ነበር። ቸርን ሰንብት። ሰላም ሆኖልኝ